በስድስት ሳምንታት ግጭት ውስጥ ለመጀመሪያ ጊዜ በአሜሪካ የሚነዱ የጦር ጄቶች በኢራን ጥቃት የተመቱበት ሆኖ ተመዝግቧል። አንደኛው F-15E ስትራይክ ኢግል የተባለው አውሮፕላን በደቡብ ምዕራብ ኢራን ወጣ ገባ በሆኑ አካባቢዎች ሲመታ፣ ሌላኛው A-10 ተንደርቦልት 2 ደግሞ በሆርሙዝ የባህር ሰርጥ አቅራቢያ ተመትቶ አብራሪው አውሮፕላኑን እስከ ኩዌት የአየር ክልል ድረስ አሽከርክሮ በፓራሹት ሊወርድ ችሏል። ከአውሮፕላኑ አብራሪዎች አንዱ በአስቸጋሪ ሁኔታ ውስጥ በነፍስ አድን ቡድን ሊተርፍ ቢችልም፣ ሁለተኛው አብራሪ ግን እስካሁን አልተገኘም። ይህም በአሜሪካ ልዩ ኃይልና በኢራን ወታደሮች መካከል ኮጊሉየህና ቦየር አህመድ በተባለው ግዛት ውስጥ አብራሪውን ለማግኘት የሚደረግ ከፍተኛ ሩጫ እንዲፈጠር አድርጓል። ይህ ክስተት የአሜሪካ መንግሥት ቀደም ሲል የኢራንን የአየር መከላከያ ሙሉ በሙሉ አውድም ያለሁ የሚለውን አባባል ጥያቄ ውስጥ የሚከት ነው። የጠፋውን አብራሪ የማፈላለጉ ሂደት ኢራን የአካባቢው ነዋሪዎች አብራሪውን ለመያዝ እንዲረዱና ለዚህም ሽልማት እንደሚሰጣቸው እየቀሰቀሰ ይገኛል። ይህም አሜሪካን አስቸጋሪ ዲፕሎማሲያዊ ፈተና ውስጥ ከቷታል።